ከጸብ ከጥላቻ አብረን እኮ ለአንድነት ለእድገታችን ብቻ አብሮነታችን ለኛ ለጤና ለፍቅር ኢትዮጵያውያን በጋራ ተባብረን ለሰላም እንዘምር። አመሰግናለሁ በዚህ ርዕስ ላይ ስለተጋበዝኩ። ገዛኸኝ አባተ እባላለሁ። በስራና ክህሎት ሚኒስቴር የቱሪዝም ማሰልጠኛ ኢንስቲትዩት ምክትል ዋና ዳይሬክተር ነኝ። ረጅም ጊዜ ከዚህ ከባህል ጋር የተያያዘ ነው ስራዎት እና ለምን ምርጫው አደረጉ? በፕሮፌሽን የትምህርት ባለሙያ ነኝ። የስርዓተ ትምህርት ዝግጅት ባለሙያ ነኝ። በመምህርነት ሰርቻለሁ። በሃይ ስኩል በመምህራን ማሰልጠኛ ኮሌጆች ያው በደብረ ብርሃን በኮተቤ መምህራን ትምህርት ኮሌጅ በፓርታይም መምህርነት አስተምሬያለሁ። ካሪኩለም ወይም ስርዓተ ትምህርት የሚለው ስታይ የአንድ አገር ስርዓተ ትምህርት ሲቀረጽ መነሻው ባህሉ፣ ታሪኩ፣ ወጉ ነው። ያው ባህል ጥቅል እነዚህ ነገሮች የሚይዝ ነው። ስለዚህ ከባህል ውጪ ሰው መሆን አይቻልም። ስታስተምርም ባህልን የምትከተለው ነገር አለ፣ ትጠብቃለህ። አንዳንድ ጊዜ ወደኸው የምትቀጥልበት ሙያ አለ። በአጋጣሚ ደግሞ የምትወደው ሙያ የምታገኝበት ሁኔታ አለ። ድሮ ህፃን ጀምሬ ባህል፣ ስፖርት ምናምን የሚባሉ ዘርፎች በጣም እንትን ያደርጉኛል እውነት ለመናገር እና የመጀመሪያ ዲግሪ ባይዘወይ ከዲፕሎማ ጀምሮ የፊዚካል ኤጁኬሽን የሚባለው የጤናና ሰውነት ማጎልመሻ የሚባል ትምህርት ነው የተማርኩት እና እሱን ስመርጥ ስፖርት ኮሚሽን እገባለሁ እንዲህ ሆናለሁ የሚል ነገር ነበረኝና ባህልና ስፖርት ሲሆን ደግሞ ባህልና ስፖርት እንዲህ የሚል ነገር ስለነበረኝ በአጋጣሚ መምህር ሆንኩ። መምህርም አሁን እንዳልኩ ነው። ስርዓተ ትምህርትም የሚለው ከባህል ጋር የተያያዘ አንድ ስርዓተ ትምህርት ውጤታማ የሚባለው ጠቃሚ የሚባሉ የማህበረሰቡን ጠቃሚ ሴቶች ለትውልድ ሲያሸጋግር ነው። ሀገር በቀል እውቀቶችን እንግዲህ ሀገር በቀል እውቀት ስንል በጣም ብዙ ነገር ነው። በምግብ ሊሆን ይችላል፣ በአኗኗር ዘይቤ ሊሆን ይችላል። ሰዎች ከሰዎች ጋር የሚያደርጓቸው መስተጋብሮች ይሆናሉ። የሰርጉ፣ የልደቱ፣ የሀዘኑ፣ የደስታው፣ የእርስ በርስ የአብሮነት ባይዘው እኔ እናንተ የምንከባበረው እኔ እናንተ የምንገናኘው ጠንካራ ባህል ስላለን ነው። በሆነ በስራ አጋጣሚ ተገናኘን፣ ደዋወላለን፣ ኢቨንት ላይ እንገናኛለን። በዚህ ጉዳይ ላይ ደግሞ ይሄን ሐሳብ ቢሰጥ ብለህ ይሄ ባህላችን ነው። ባይዘው አንድን ክብር መስጠት፣ የተጣላን ማስታረቅ፣ ለደስታ አብሮ መቆም፣ እንዲህ መሰል ጉዳዮች የሚያስደስቱት ሰው ስለ ባህል ምንነት ወይንም የኖረበትን በተለይ ለኢትዮጵያውያን ባህል ትልቅ ነገር። ያኔ እርሶ መምህር በነበሩበት ጊዜ ወይም ትምህርት ጽፈት ቤት በሚሰሩበት ጊዜ የመምህራንና የተማሪው የመምህራኑና የወላጆች ግንኙነት ምን ይመስል ነበር? በነገራችን ላይ በጣም ደስ ብሎኝ ከሰራሁበትና ይሄን ሳልሰራው ብዬ ያልወጣሁበት በቆይታዬ መስራት ያለብኝ እስከነ ክፍተቱ ማለት መምህር ትምህርት ጽፈት ቤት ኃላፊ ነኝ። የሰራው ስራ በጣም ሰፊ የተማሪ ቁጥር ያለበት ክፍለ ከተማ ነው። የትምህርት ቤት ስፋት በጣም ሰፊ ነው። ንፋስ ስልክ ላፍቶ ክፍለ ከተማ ማለት 361 ተቋም ነበር ያኔ። 27 ወደ 30 የሚጠጉ የመንግስት ትምህርት ቤቶች ነበሩ። ሌላው ግል ላይ የሆነ ችግር አለ፣ መንግስቱ ላይ የሆነ ትምህርት ቤት ላይ ችግር አለ፣ የሪሶርስ ችግር አለ፣ የሆነ ችግር አለ። ዴይሊ አዲስ ችግር አዲስ ተፈታለ። ሁሉ ጊዜ አክቲቭ ሆነን ነው የምትሄዱ። መምህራኑ ጋር ስራ እንሰራለን፣ ትምህርት ቤት ድረስ ቀርበን ማለት ነው። መምህሩን በተማሪዎች ዲሲፕሊን ላይ እንዲሰራ ነበር የምናደርገው። ባይዘው ያው በየዘመኑ የተማሪ ዲሲፕሊን እንደው አንደኛ ብቻ ነው የተጨበጨበለት ሁሉም ብላ አትል። ተመሳሳይ ባህሪ ያለው ግን ስፋቱ ነው የሚለየው እና በጣም በተማሪ ስነ ምግባር የጎላ ችግር እንዳይኖርበት ችግር ያለባቸው ተማሪዎች እንዲባረሩ ሳይሆን ትምህርት ቤት ላይ እንዲውሉ ወላጆች መምህር ጋር ተማሪዎች ጋር
ባይዘወይ ወላጅ ተማሪ መምህር ህብረት ወተመህ የሚባለውን ነገር መነሻው እኛ ክፍለ ከተማ ነው። ምን ሆነ መሰለ ገጠመኝ ልንገር። ትምህርት ያለ ባለድርሻ አካላት ቅንጅት ውጤታማ ሊሆን አይችልም። ባለድርሻ የምንላቸው እነማን ናቸው? ባለድርሻ የምንላቸው ወላጆች ባለድርሻ ናቸው። የሃይማኖት ተቋማት ባለድርሻ ናቸው። የህግ የጸጥታ ኃይሎች ወይም የመንግስት አካላት ትምህርት ላይ የማይመለከተው ማንም የለም። የሴቶችና ህፃናት ጉዳይ በለው በእምነት ከሄድክ ማንኛውም የእምነት ተቋማት እንደገና ደግሞ በአካል ጉዳተኞች ላይ የሚሰሩ ነው። ህብረተሰብ ላይ የሚሰራ ትምህርት ቤት ላይ የማይሰራው ስራ የለም። በቴክኖሎጂ ላይ የሚሰሩ ባለድርሻ አካላት ናቸው። ሚዲያው ባለድርሻ አካል ነው። ስለዚህ ምንድነው ያደረግነው? ወላጆች ሰብስባችሁ ውይይት አድርጉ ተባለ። የጋራ እቅድ ወጣ። ከዛ በሞንታርቦ ቀሰቀስን፣ በየትምህርት ቤቱ ቀሰቀስን። በጣም የሚገርምህ ከዛ ሁሉ ወረዳ ከዛ ሁሉ ትምህርት ቤት 2 ትላልቅ አዳራሽ አዘጋጅተን አወያይ አዘጋጅተን 500 የሚሆን ሰው አልመጣም። ይሄ ሁሉ ትምህርት ቤት እያለ 500 ተማሪ ምን ማለት ነው? በ27 የመንግስት ትምህርት ቤት ይሄ ቁጥር አይደለም መምጣት ያለበት። የግል ትምህርት ቤቶች ሲጠሯቸው ይመጣሉ። ደህና እንትን ወላጁም ያው ቀሩ ስላሉ መስከረም 20 ቀን ቅዳሜ ቀን ነው። አንድ ደብዳቤና ፎርም አረቀኩና ላኩት ለትምህርት ቤቶች። ተወያይተን እርሶ ለአንድ ቀን ለልጆ ጊዜ መስጠት ይኖርቦታል። እኛ አመቱን ሙሉ ልጆን ልናስተምር ዝግጁ ነን። እርሶ አንድ ቀን በትምህርት ቤት ተገኝተው ስለ ልጆን እንመካከር። ይህ ካልሆነ ግን ልጆን የማስተማር ግዴታ የለብንም ይላል። ምክንያቱም በልጆ ወደ ላይ የሚመጣው ለውጥ የጋራ ነው የሚል በተን የሆኑ 2 ትምህርት ቤቶች ለሳምንት ማርያምን እንደዚህ ብዙ ሰው ምናምን ብለው በስፔሻል እንትን ሲጠይቁ አሻግሩት አልኳቸው። እነሱ በሳምንት ወርጉ። ሌላው ከ20 ሺህ በላይ ወላጆች ትምህርት ቤት ተሰበሰቡ። ምንድነው ያደረግነው? ተማሪ ቁጥሩ ይበዛል፣ ወላጅ ቁጥሩ ይበዛል። ትክክል ነው። የሆነ እንትን ላይ በሰንደቅ ዓላማ እንትን አለ አይደል? ዝም ብሎ ኦሪየንት አድርጓቸው ዓላማውን ዋና ግቦቻቸው ንገሯቸው። ከዛ በኋላ በየክፍሉ ይግቡ። ከየክፍሉ ስም ጠሪ መምህራን ጋር ሆነው የወላጅ ተወካይ 3 ይምረጡ። 1 መምህር 1 ተማሪ ይመረጥ። 5 ከየሴክሽኑ እነሱን ይዛችሁ አዳራሽ ግቡና እቅዳችሁን አወያዩ። የግንኙነት ጊዜ መስርቱ አልኩ። በዛው ቀን ያው ምልህ ነው ፐብሊክሊ ስለሆነ የምናገረው እውነት ስለሆነ ነው የምነግርህ። ያኔም የነበረው አመራሮች አውቃሉ። ሰነድም ላይ ይሄ ተሞክሮ ተብሎም ተጽፏል። በከተማ ደረጃም ያ ወተም የሚባለው አደረጃጀት የመጀመሪያ ግንባር ቀደም ሆኖ ለሌሎችም ተሰፋ። ሰነድ ተዘጋጀና አዲስ አበባ ወተም ተባለ። ከዛስ አንዳንዱ ትምህርት ቤት ምን አደረገ? እዛው ሳንቲም ወስኖ 40 ብር በተማሪ እንሰጣለን፣ ማጠናከሪያ ትምህርት ስጡልና ለፍሬ ህይወት የሚባል ትምህርት ቤት፣ ከፍተኛ 3 በስራተ ገብርኤል ዲሆንም ማስታወሳቸው ሌሎች እዛው አልተነጋገሩ። ግል ትምህርት ቤት ላይ ከፍለንም ማጠናከሪያ እንከፍላለን። 2-3 አስጠኝም አላቸው። የኛ ደግሞ እናንተ ላይ ብቻ ነው የተጣሉ እንዳላችሁት። ስለዚህ ከጎናችሁ ነን፣ እኛም ከጎናችሁ አለን። ብር እንከፍላለን በተማሪ እንትን በሉ አጠናክሩልን፣ ጎበዝ እንዲሆኑ አድርጉልን፣ በዲሲፕሊን ማብረናችኋለን አሉ። ተከታታይ 3 አመት ዋንጫ ተሸላሚ ነበር ክፍለ ከተማው በተማሪ ውጤት። በእንትን አይደል፣ ይሄ ዝም ብሎ በሆነ ነገር አይደል። ዋንጫ ነበር የምናነሳው። 2ኛ 1ኛ ለዚህ ያን 3 ነው 4 አመት ተከታታይ ክፍለ ከተማው ተሸላሚ ነበር። ይሄ ማለት ምንድነው? ወላጅ ጋር ተማሪ ጋር መምህር ጋር ስንሰራን ለውጡን ሲያይ መምህሩ በጣም ኮሚትድ ሆኖ ይሰራል። ያኔ ጥሩ መምህራን የተባሉትን አወዳድረን አምጥተን የማስተርስ ትምህርት እድል እንሰጥ ነበር። መንግስት አልከለከለም። እሸልም ነበር። እኔ የሸለምኳቸው ሰዎች አሁን ፒኤችዲ ይሰሩ አሉ፣ ማስተርስ ያዙ አሉ። ወደ 15 የሚሆኑ ሰዎች በተከታታይ 3 አመት 5 ሰው ከሁለተኛ ደረጃ ከአንደኛ ደረጃ ሱፐርቫይዘሮች ርዕሰ መምህራን መካከል ከመምህር መካከል አወዳድረን በካታጎሪ ተፈትነው ሲያልፉ አዲስ አበባ ዩኒቨርሲቲ ክፍያ እንከፍላለን። ይማራሉ፣ ተምረዋል። ስለዚህ ምን ልል ፈልጌ ነው፣ ተማሪን ካያስከው ባይዘው ተማሪ ማለት ልጅ ማለት ያው ልጅ ነው። ፊት ስትነሳው ሽምቅቅ ይላል፣ ፍቅር ስትሰጠው ፍቅር ይሰጣል። እና መያዝ ባለብህ ሁኔታ አንድ ጊዜ አላስፈላጊ የሆነ ንትርክ ወጣት ላይ ስትገባ ወጣቱ እድሜው እንትን ስለሆነ ኮንፍሮንት ያደርጋል ከመምህር ጋር። መምህሩ ሳይኮሎጂካሊ የተሻለ ስለሆነ
የት ነው ተማሪን የምቆጣው? በምን ሰዓት ነው የምመክረው? ምን አይነት ቦታ ነው ተግሳጽ የምሰጠው? ምን አይቼ ዝም እላለሁ? ምን አይቼ ዝም አልልም የሚለው መለየት አለበት። ምክንያቱም እድሜው ቲኔጀርስ ላይ ያው ሳይት ምናምን ከጓደኛ ጋር የበታችነት ሊሰማው አይገባም። እሱ ጀግና ነው መባልን ይፈልጋል። ስለዚህ ክላስህን በተቻለ ዲሲፕሊን ለመሄድ የወጣቶችን ስነ ምግባር ማየት አለብህ። ሁለተኛ እሱም ብቻ ሳይሆን ካልቸርህንም ማየት አለብህ። የኛ ካልቸር ንኩኝ ድፈሩኝ አይልም። ሁሉም ሰው ፕራይቬሲውን ይፈልጋል። በነጻነት ውስጥ ሆኖ ነው ሰው የሚከባበረው። ድፍረቱ አለ፣ ጀግንነቱ አለ፣ ምናምን ኒክሊ ጎበዝ ምናምን ይባላልና ብዙ ጊዜ መምህራን ከተማሪ ጋር የሚጣሉት እንደዛ ሲሆን፣ ይሄ ጠብ ደግሞ ምን ይመጣል? ውጣ፣ ብዙ ተማሪ ውጣ፣ የት ከትምህርት ውጣ፣ አባረር ያለው እሱ አይሰራም። እኔ እንደዛ አላምንም። በየትምህርት ቤቱ 2 ሰዓት አካባቢ ዞር ነበር። በር ላይ እንደውም እንደ ህግም አሁንም አለ፣ ህጉ ተላልፏል። ያኔም ነበረ። አንዳንዱ ተማሪን ስላባረረ ከትምህርት ቤት ውጭ ስላደረገ ከባድ ስራ ትልቅ ስራ ይሰራ ይመስለዋል። ጸጥታ አድርጌዋለሁ፣ ይሄን ያክል ሸኝቻለሁ፣ አባረርያለሁ። በማባረር ወላጅ ትምህርት ቤት ሲልከው እኮ እንድትቀይርለት ነው። አንዱ መቀየር ነው፣ የባህሪ ለውጥ ማምጣት ነው የትምህርት ስርዓት። ስለዚህ እንደ አባት እንደ ወላጅ በቃ መክረህ ዘክረህ ባህልህንም ተጠቅመህ ከፔዳጎጂ ውጪ ከተቀመጡ ህጎች ውጪ እንትን ብለህ ወጣ ብለህ ቁጭ ብለህ ትመክራለህ። ተማሪ ብሔረ ጽጌን ታውቀዋለህ? አዎ፣ ብሔረ ጽጌ ሄድ ነበር። እውነት ነው የምልህ። ብሔረ ጽጌ ውስጥ ገብቼ እዛ ተማሪዎች እንዲሆናሉ ምናምን የሚል የህዝብ አስተያየት ስለነበረ ዩኒፎርም የለበሱ ተማሪዎችን በስነ ስርዓት ጠርቼ መክሬ፣ አንዳንድ ጊዜ በራሴ መኪና ወስጄ ትምህርት ቤት አስገብቼ፣ አንዳንድ ጊዜ መታወቂያቸውን ይዤ ትምህርት ቤቱ ርዕሰ መምህር ጋር ሆነሽ ደውዪ ብዬ እነዛ ልጆች እንዲባረሩ ሳይሆን እንዲቀጡ ሳይሆን መክረው እንዲያስገቧቸው ቆሜ በስነ ስርዓት መክሬ መልሳቸው ልጆች ነበሩ። ይሄ በጣም ያስደስተኛል እውነት ለመናገር። ምክንያቱም ቢሮ ላይ ሁኜ ምን አለኝ፣ የኔ ሪፖርት ተማሪ ነው፣ የኔ ሪፖርት ትምህርት ቤት ነው። የማታ ትምህርት፣ የጎልማሶች ትምህርት ሱፐርቫይዝ አደረግ ነበር። ያ ሁሉ እኔ ደስታ ይሰጠኛል። ግብረ ገብነቱም አለ ያኔ በደንብ ተሰጣላችሁ። የተሻለ ነው። ሩቅ እኮ አይደለም፣ ትላንትና ነው። የኔ ምን አለው ለን አሁን እኮ ከባህልና ቱሪዝም በፊት የዛሬ 12 አመት ነው ማወራ። አሁን ነው ማወራ። አሁን መምህራኖች አሉ፣ እኔ አብረው የሰሩት ጽህፈት ቤት ላይ ባለሙያዎች አሉ፣ መምህራን አሉ። ምናልባት አንዳንዶቹ ኃላፊ የሆኑት እኔ መምህር ሁኜ እኔ ጽህፈት ቤት ኃላፊ ሁኜ መምህር የነበሩ ናቸው። በርካታ አመራሮች እኔ እዛ ያለሁ የነበሩ ናቸውና በአንድነት የምንግባባው ምን ነበረ? በተማሪ ዲሲፕሊንና ውጤት ላይ አንደራደር ነው። እኔ አሁንም ያለው ተማሪ ባይዘው አሁን ከረንትሊ ያለው ተማሪ እንደያዙት ነው። አሁንም ቢሆን ማለት በጣም ጥሩ የሚይዙ ትምህርት ቤቶች ጥሩ ተማሪዎች አሏቸው። በጣም ደግሞ ዝም ብለው ከቢዝነስ ጋር አያይዘው ሳይገባቸው ግራ ገብቷቸው የሆነ ነገር ብለው ደግሞ ትምህርት ቤት የከፈቱ ሰዎች ወይም ትምህርት ቤት ያሉ ሰዎች ተማሪዎቻቸውን በአግባቡ የማይይዙ ይኖራሉ። ቴክኖሎጂው በጣም ብዙ ነገር አለው፣ አሁን ፋክተር አለው። አሁን እንደ ድሮ መጽሐፍ ብቻ በነበረበትና አሁን በዚህ በኩል ቴሌቪዥን፣ በዚህ በኩል ስልክ፣ በዚህ በኩል ላፕቶፕ፣ በዚህ በኩል በጣም ብዙ ነገር ባለበት እንደ ድሮ ተማሪ አንተ ስትለው ሮጦ የሚገባ አንብብ መጽሐፍ ላይ ብቻ የሚያተኩር አይደለም። እንዴት አድርጎ ቴክኖሎጂን ይጠቀም፣ እንዴት አድርጎ ፊልተር ያድርግ ምናምን የሚሉ ስራዎች ያስፈልጋሉ። አንዳንዱ በቴክኖሎጂ ፈጣን ሆኖ ጎበዝ የሚሆን ሰው አለ። አንዳንዱ ተማሪ እኮ ደብተር ሳይኖረው ጎበዝ የሚሆን ባየው በተማው ብቻ ብሪሊየንት የሚሆኑ ተማሪዎች ነበሩ። ያውቃሉ። ደብተር ሳይኖራቸው ጎበዝ ማንደርስባቸው ተማሪዎች ነበሩ። ዶክተር የሆኑ ምናምን ብዙ የምናውቃቸውና ብዙ ጊዜ የተማሪውን ፍላጎት የጊዜውን ሁኔታ ያገናዘበ ስራ መሰራት አለበት። ይሄ ከሆነ ድሮ ጋር ያነጻጸርን አሁን እንተናና እኛ እኮ ፊክሽን ነበር መደበሪያችን። የመንግስት ትምህርት ቤቶችስ የማስተማር ሂደታቸው ምን ይመስላል የሚለውን ለማየት ጠይቀን ፈቃደኞች ያልሆኑበት ጽህፈት ቤቱን ጠይቅ ብለው ምክንያት የሚፈጥሩበት ስላለ እኔ ኃላፊ ሆኜ አንድ ሚዲያ እንዳታስገባ ብያለቅ ይሄን እንዳታደርጉ ተባብለንም አናውቅም። ምክንያቱም እዛ ቦታ ላይ ያለው አመራር ትምህርት ቤት ርዕሰ መምህር አንድ ብቻ አይደለም 4 ነው። እንደውም አሁን ያለው ባለኝ መረጃ ሱፐርቫይዘር አለ፣ የወላጅ ተወካይ አለ፣ የተማሪ ተወካይ አለ። ትምህርት ቤቱ ጽዱ እንዲሆን ይፈልጋል፣ ክበባት እንዲሆኑ ይፈልጋል። መማር ማስተማር ሂደት ኢቭን ላቦራቶሪው ላይብራሪው እንዲገነቡ ስራዎች ተሰርተዋል፣ በመንግስትም መንግስታዊ ባልሆኑ ድርጅቶችም። ስለዚህ ምንድነው ችግራችን የሚለውን ነገር ቢያወጡትና እየሰሩ ያለውን ነገር ቢያውቅ የሚደግፋቸው አካልም ያገኛሉ። ይሄ የግል ያመለካከት የራሳቸው የኮንፊደንስ ማጣት ካልሆነ በስተቀር እኔ ድሮ ብዙ ትምህርት ቤቶችን ሳላውቃቸው እኮ በሚዲያ ማውቃቸዋለሁ።
አዲስ ከተማ፣ ሚኒሊክ ምንድነው ኢቭን ወንድራድ እንደዚህ የምትላቸው ትምህርት ቤቶች አልፎ አልፎ በሚዲያ የምሰማቸው አሉ። እዛ ላይ እንዲተደርጎ ኢቭን የሆነ ኢቨንት ሲኖር ለምንድነው የማትጠራቸው? ሚዲያው የሳይንስ ኤግዚቢሽን አለ፣ የፈጠራ ስራ አለ፣ የስነ ጽሁፍ አለ፣ የስፖርት ውድድር አለ ብለህ ስፖርተኛ ጋዜጣ እዛ ለምን አይገባም? ከዛ ውስጥ እኮ ነው የሚወጣው ተማሪው። ስለዚህ ይሄንን አርቆ አለማሰብ የሚዲያውን ሚና አለመገንዘብ ካለ አብሮነቱንም በደንብ ያጠናክራል። ኢቭን ተማሪው የኛ ትምህርት ቤት ይላል። የኛ ትምህርት ቤት ምንድነው እንዴ ምን ሰርቶ ነው ይላል ወላጅ። ስለዚህ ይሄን ትምህርት ቤት እንደግፈው፣ ልጆቻችን እንዲህ አይነት ትምህርት ቤት ነው የሚማረው። ችግር ካለ ደግሞ ያን ችግር አይቶ የድሮ ተማሪ እኮ ሊሰማ ይችላል። እኔ የተማርኩበት ትምህርት ቤት የሳይንስ እንትን አጥቶ እኔ እዚህ ያለሁ ሊል ይችላል። ኮምፒውተር ጠፍቶ መጽሐፍ ጠፍቶ እስኪ ይላል። አሁን ብዙዎቹ የተማሩበትን ማህበር ምናምን እንዲህ ያደረጉ ዶኔት ያደረጉ በዓላቸውን እዛ ያዘጋጁ የሆነ እንትን ያደርጋሉ። አሁን ሰሞኑን አንድ ገጠመኝ ካነሳው እኔ አዲስ አበባ ስራ ያጀመርኩት አቃቂ አጠቃላይ ትምህርት ቤት ነው ታች አሁን ፖሊቴክኒክ የሆነው እና አንዱ የሆነ ዝም ብሎ ቴሌግራም ከፋፈተና መገናኘት አለብን ብሎ ጀመረ። የት እንገናኝ ሆነ እንዴ የተገናኘንበት ቦታ አለ። አሁን እዛ ሄዶ ሲያነጋግሩ ፎቶ ሲልኩ ያለውን ለውጥ ምናምን ሲያዩ ሁሉም ሰው ሆቴል ምናምን ሲል የነበረው እንዴ ትምህርት ቤት እንዴት እንደተቀየረ ማየት አለብን ብለው አሁን የሚቀጥለው እሁድ እዛ ግንኙነት አለ። አሁን የሚቀጥለው እሁድ። ስለዚህ ምን ልፈልጌ ነው እንትን ነው ማለት የአንተ ያሳለፍከው ነገር ነው እንትን የሚያደርግ ይሄ ፕሮሞሽን ነው የሚሰራው። እዛ ምናልባት አይተን ይሄ ትምህርት ቤት እኮ የተገናኘንበት ነው ይሄን ያክል ብር ብናወጣ መጽሐፍ ብንገዛ ብንሰጥ የቀድሞ መምህራን ብንባል የተማርኩበት ትምህርት ቤት አሁን ድረስ ትዝታዋለ። ስለዚህ በሚዲያ ስትወጣው ሰውን ያነቃቃል፣ ያነሳሳል። ይሄንን አይተው ክፍት ማድረግ አለባቸው። የኢትዮጵያ ህዝቦች የአኗኗር ዘይና ባህል የሚያስተሳስራቸው ምንድነው? ከባህሎቻችንስ ህዝቡን አንድ ያደርጋሉ ከምንላቸው ምን ተብለው ይጠቀሳሉ? ኢትዮጵያን በባህል ለመግለጽ በጣም ቀላል ነው፣ ብዙ ነው። አሁን ያንተ እቺ ጠረጴዛ ስቱዲዮ ላይ ያለችው ክብ ነች አይደል? አሁን ሁለት ሰው ብንጨምር ክብ ነው የምንቀመጠው። ሽምግልናም ብንቀመጥ ክብ ነው። ቤታችን ውስጥ ያሉ በአብዛኛው እቃዎቻችንን ያቸው ክብ ናቸው። ትሪያችን ክብ ነው፣ ሞሰቡ ክብ ነው አይደል? ሞሰቡ ወርቅም ቢሰራ አገልግልም ቢሰራ ኤቭሪንትን ብትሰራ ክብ ነው መነሻው። ይሄ ማለት ሰዎች የመሰባሰብ አብሮ የመብላት አብሮ የመጠጣት አብሮ የመመካከር ባህል ጥብቅ የሆነ ትስስር ያለው ማህበረሰብ ነው ኢትዮጵያ። በየትኝ እኔ እንደው ማለት እግዚአብሔርን አመሰግናለሁ በወቅቱ ምድል የሰጡኝን እስካሁን ድረስ ማለት ኢትዮጵያን የማወቅ እድል አግኝቻለሁ። ለምናገር የተወሰኑ ቦታዎች ካልሆነ በስተቀር መዳረሻ የምትላቸውን ባህላዊ ትዕይንት የሚታይባቸውን ብዙዎቹን አይቻለሁ። የኢትዮጵያ ህብረተሰብ ከሰሜን እስከ ደቡብ ከምዕራብ እስከ ምስራቅ በሁሉም አቅጣጫ ኑሮ መንደራ መሰራራቱ የቤት አሰራሩ እንደው በሆነ ነገር እንደው መጠነኛ ቦታው ካለየው በስተቀር የአየር ንብረቱ ካለየው በስተቀር ያው ተራራማ ነው፣ የሆነ ነገር ፈልፍለ ነው፣ የሆነች ሜዳ ላይ ነው። ለከተማ ምቹ የሚሆኑ ቦታዎች አኗኗሩም ያው ነው። ሰብሰብ ማለት ነው የሚፈልገው። ይሄ ከሰው ልጅ ባህሪ የሚመጣ ባይዘው ሰውም ሳይሆን እንስሳቶችም አብሮነት ነው የሚጠቅማቸው። ይሄ ጋርዮሽ የሚለው ነገር እኮ የመጣው የሰው ልጅ በቃ በሂደት የመሰረቷቸው መንደሮች አብሮነት የማህበረሰብ ማህበራዊ እንትኖች መስተጋብሮች ናቸው። እኛ ሰርጋችን ያለ ሰው አይሆንም። ምናልባት ሌላ አካባቢ ብቻቸውን ሁለት ሰዎች ሊጨርሱት ይችላሉ፣ የሰለጠን የሚሉት ማለት ነው። እኛ ሰርጋችን ያለ ሰው አያምርም፣ ሞታችን ያለ ሰው አያምርም፣ ጠባችንም ያለ ሰው አይሆንም፣ ፍቅራችንም ያለ ሰው አይሆንም። ያለ ሰው የሚሆን ነገር ምን አለን? እርሻውም ያለ ሰው አይሆንም፣ ምርቱም ያለ ሰው አይሰበሰብም። አሁን ኢትዮጵያ ውስጥ ያሉ ገበያዎች ትልቅ መዳረሻዎች ናቸው። ከየትኛውም አካባቢ ገብቶ ይሄ ገበያ የምንላቸው አሉ፣ ቅዳሜ አርብ እዚህ ምናምን የሚባል በኢትዮጵያ እዛ ላይ እኮ ከግብይቱ ባለፈ ሰዎች ዳር ላይ ቁጭ ብለው ከጎጥ የተጣሉ ሰዎችን የገበያ ቀን ፈልገው ያስታርቃሉ። እንደው ከሌና ከሌ በልጆቻቸው በዚህ ተጣልተው ነበር እናስታርቃቸው ብሎ ቁጭ ብሎ አስታርቀው አብረው በልተው ጠጥተው ወደ ቤታቸው ይሄዳሉ። ርህራሄ ያለበት መተሳሰብ ያለበት በስራም በአኗኗርም በእምነት ተቋማትም ጭምር። ያው እምነት ተቋማት ያው መቼም ዲፋይን ማድረግ አይቻልም ይኛል። ስለዚህ አብሮነት የሌለው ነገር ምን አለ? ሰውን ካገኘው እኮ አንተ አብረህ ከበላ ከጠጣ እጁ ይጣለኝ ነው አይደል? እኔ አብረን በልተን እንዴ አንድ ቀን ብትጋብዘው እኮ
አሁን ይሄ እኔ ላንተ አንተ ለኔ ይሄ ግንኙነት በባህላችን እንዴ ልዑል እንዴ ገዜ ነው የምትለው አሁን ነገር እዛ ድረስ መጥቶ ይሄን አድርጎ እንዴ ልዑል እንደዚህ ጋብዞኝ እሱ ለሱ እንዴት ሳትነግሩኝ እንዴት ሳይጠራኝ ትላለህ። ሰርግ ልጁ እንዳለ ሲል ማለት ነው። ሌላው ቀርቶ ማለት እና እኔ የኢትዮጵያ ባህል እኮ በጣም ልዩ ነው። ምን አይነት አረም ምን አይነት ዘር እንደመጣብን አላውቅም እንጂ እኔ በእውነት አባቴ መንግስት ሰራተኛ ነው፣ ሐኪም ጊዜ አልነበረውም እኛን ለመንከባከብ። እናቴም እንደዛው መንግስት ሰራተኛ ነበረች። እኛ ማህበረሰቡን ፈርተን ነው ወደ ከተማ ወደ መጥፎ ቦታ ማንሄዱ። በቃ ምን ሰራለህ እዚህ ለአባት ነው የምነግርህ ሲልህ ድሮ ልጅ ሰው ትልቅ ሰው ምን አገባ ትላለህ? አባንትና ነህ ተሽቆጥቁጣ ነው እሺ ምናምን ብለህ ነው የምትሄደው ወደ ቤት። አባንትና ሲመጡ ሩጥ አምልጥ ነው። አሁንም ባይዘው ወይ ሙሉ በሙሉ ተሟጧል የሚል ነገር የለኝም አለ። አሁንም ባይዘው በዓለም አቀፍ ደረጃም ያስመዘገብናቸው ነው አንዳንዶቹ። ስለዚህ የኛ አብሮነት የኛ ካልቸር በአብሮ መኖር ስር ያለ ትክክለኛውን ዴፊኒሽን የሚያሟላ ነው ብዬ ነው የምወስደው። ባህል ስትል አንተ ዛሬ ለምሳሌ ሞባይል ባህል ሆኗል። አሁን ሞባይል ነርስተህ ብትወጣ ከበርህ በቃ ባዶነት ነው የሚሰማ። ቻርጅ ሲያልቅ እንዴት ነው የሚሆነው? ባህል ሆኗል። አንድ ሰው በእለት ከእለት ተግባሩ እየሰራው እየተገበረው የራሱ የሚያደርገው ነው እኮ ሌላ እንትን አይደለም ባህል ማለት። ስለዚህ አሁን ትዳር ስታስብ ሽማግሌ ማን ላክ ነው የሚለው ሰው። ጠብ ሲመጣ እነማንን ያውቃል? እንዴት በእነማን ይቅር በለው? እንዴት እነማን ናቸው የሚያስታርቋቸው? ትመጣለህ ወደ ጠብ ስትመጣ ማለት የሆነ ልጄ ሊመረቅ ነው ወይንም እንትን ሲል እነማንን ነው ጠራው? ማን ናቸው የደስታ የተካፋይ ትላለህ። ሚስት ስትወልድ ለነማን ልንገር? ክርስትና እነማን ልጥራ? መውለዷን እንዴት እናት ልደት ማን ጋር እናክብር ትላለህ። ብቻውን ቆም ባይዘው የሰው ልጅ ብቻውን የሚሆን ሆኖም የሚችለውም ፍጥረት አይደለም። በፍጹም ሊሆን አይችልም። ብቻው ሊኖር የሚችል ፍጥረት አይደለም። ስለዚህ በአብሮነት ካልሆነ በስተቀር ሰርቫይቭ ማድረግ አይችልም። ይሄ ነው እያደገ መጥቶ የራሱን ጉድለት በሰው ነው የሚሞላው። ሰው ፍላጎት አለ። ለምሳሌ ፍላጎቶቹን እኔ የፊዚካል አንተ የምግብ ፍላጎት አለ አንተ አይደለም? ሁላችንም አለን። ካልበላን ካልጠጣን እንትን አናደርግ ሰርቫይቭ አናደርግ። ይሄን የምግብ ፍላጎት ያለ ሰው ከየት ታመጣዋል? ምንድነው ብቻህን የምታወጣው? በቃ ብቻህን እኖራለሁ ብትል ምግቡን ከምን ነው የምታደርገው? እንደገና ደግሞ እኔ የሚል ደግሞ ፍላጎት አለ። የስም የምትለው ማለት ነው። የዝና ምና የስም የምትለው ደግሞ አለ። እሱ ደግሞ አንተ የራስህ የሆነ ጥሩ ብለህ የምታስበው ስለ ራስህ የሆነ ነገር የምታደርገው ነው። ስለዚህ የሰው ልጅ እንዲህ እንትን አይነት አለው። ሌላው ደግሞ የሴኩሪቲ የሰላም የነጻነት ደግሞ ፍላጎት ደግሞ አለ። ነጻ መሆን ትፈልጋለህ። ከቦታ ቦታ መንቀሳቀስ ትፈልጋለህ። ከሰዎች ጋር መግባባት ትፈልጋለህ። መጫወት ትፈልጋለህ። ሀብት ማፍራት ትፈልጋለህ። እነዚህ ሶስት ፍላጎቶች ብቻውን እስኪ የሚሆኑ የትኛው? አሁን ኢትዮጵያ በፍጹም ልትበታተል ልትለያይ የማትችል ሀገር መሆኗን የምታውቀው እግዚአብሔር ሲፈጥረን ራሱ አመጋገባችንን አባቶቻችን እንግዲህ አመጋገቡን ማን እንደፈጠረው ሽሮን በርበሬ መነሻውን አላውቅም፣ ግን በየአይነት አደረገው ምግባችንን። ያለ ጨው ምግባችን አይጣፍጥም። ስለዚህ ጨውን ወስዶ አፋር ላይ ሰራና ለሁሉም አከፋፋይ አደረገው። ስለዚህ ከአፋር ውጭኛ መኖር አንችልም ኢትዮጵያኖች። ጨው ደግሞ ለህይወታችን አስፈላጊ ነው። የት ቆፍራ ተወጣው እግዚአብሔር የሰጠ ጸጋ። ምስሩን ደጋ ላይ አተሩን ባቄላውን ምናምን ገብሱን አረገና ደግሞ ወይና ደጋው ላይ ጤፉን ማሽላውን ምኑን አድርጎ እንደዚህ ቡናውን የሆነ ቦታ ኮረሪማውን ቅመሙን የሚበቅልበትን አካባቢ ለያየው። ስለዚህ ከቦታው እርስ በርስ ማመጋገቡ እርስ በርስ አትችልም። በፍጹም እኔ ሀብታም ነኝ እኔ ልዩ ነኝ የሚል ክልል ካለ ብቻ መኖር አይችልም። ኧረ ውሸታም ነው ካለ ካን ዲፌንድ ፊት ለፊት መውጣት እንችላለን። አይቻልም። እንዲህ አድርጎ ነው የፈጠረን ኢትዮጵያን ሲፈጥራት ማለት ነው። ቆላውን ከደጋ ወይና ደጋውን ከምናምን ያለንን ይችን ወርቃማ የሆነች ሀገር ሲፈጥር በልዩ ሁኔታ ነው የፈጠራት። የሰው ልጅ እንዲኖርባት እንዴት ነው በአብሮነት እንዲኖር ነው ያደረገው። ኦሮሞ የትም ቦታ አለ፣ ብዙ ቦታ አለ፣ የትም በአብዛኛው አማራ የትም ብዙ ቦታ አለ። ትግሬ ጉራጌው በለው ወላይታው በለው ምንድነው የማታውቀው ብሔር እንደው የትኛውን ነው የማታውቀው አንተ ስትኖር ሀገር ላይ ማለት ነው። በእንትንስ ቢሆን በመልካም ምድር እንዴት ነው ተሳስረን የተፈጠረን? ስለዚህ እንዲህ አድርጎ የፈጠረን በአብሮነት እንድንኖር ነው። ስለዚህ ሁሉ ነገራችን የሚያምረው በአብሮነት ነው። ይሄ ደግሞ ካልቸራችን። መደማመጥ የለም፣ ባህልን ማክበር የለም፣ ታናሽ ታላቁን ማክበር እንደዚሁ ተቀዛቅዟል። ሙሉ በሙሉ እንኳን
ባንለው የተበላሸ ነገር አለ። እንዴ የብልሽቱ ምንጭ የቱ ጋ ነው? ብልሽቱ ባይዘው መሰለ እኛው ራሳችን ሰው የዘራው አሁን ዛሬ ላይ ነው የሚመስል አይደል? እስኪ እንደው ዝም ብለህ ወደ እንትን ማለት ወደ ራቅ እናርገውና 20 ምናምን 20 22 23 25 30 35 ብለህ ወደ ኋላ ይሄድና ያኔ ይህን ያክል የገዘፈ ሰው በማንነቱ በብሔሩ ምናምን አልነበረም። አሁን የባሰ መጣ። ሰው ሴንሲቲቭ ሆነ፣ ስስ ሆነ ምናምን የምትለው የተሰራው ስራ ነው። ከምን ተሰራ በለኝ። የህዝቦች ጥያቄ አግባብ በሌለው መንገድ ስለተመለሰ ለመመለስ ስለተሞከረ ነው። የኔ እይታ ብዙዎችም ይስማሙታል ብዬ ማስበው ማለት ነው። ምን ማለት ነው ይሄ? ታሪክ ስናነብ ፖለቲካሊ ምንም ዝም ብለን ስናነብ ሰው የፖለቲካ እንስሳ ነው አይደል? ምንም ብትሆን ሃይማኖተኛም ብትሆን ምንም ብትሆን ያው አገር ውስጥ ለምትኖር ከፖለቲካ ነጻ አትሆንም። ወጣትም ሆነን አሁንም እያለን ወደፊትም በርጅናም ሆነን ቁጭ ብለን ያው አባቶቻችን ጋር አያቶቻችን ጋር እንደምናወራው ወደፊትም ይቀጥላል። ወደ ኋላ መለስ ብለህ ስታይ በኃይለ ሥላሴ ዘመን ይጠየቅ የነበሩ ጥያቄዎች በደርግ ጊዜ ነበር፣ በኢህአዴግ ጊዜ ነበር። አሁን ያሉ ጥያቄዎች ናቸው። ያኔ ተማሪዎች ነከሌት ሰልፍ የዚህ ሀገር ገበሬ የዚህ ሀገር ምናምን አርሶ አደር የነበረው ጥያቄ የምትለው መሬት ይጠይቅ ነበር አይደል? እንደገና ነጻነት ዲሞክራሲ ይጠይቅ ነበር። የኢኮኖሚ ጥያቄ ነበር። ምን ሆነ የተመለሰው ብለህ ስታስብ ደርግ መሬት ላራሹ ነው የመለሰው። መሬት ላራሹ አለ መሬትን ለማከፋፈል ምናምን ተጣረ። እሱ ተመለሰ ብለህ ውሰድ። ያው መሬት ባለቤትነት ምናምን ዲሞክራሲ የሚለው አልተመለሰም። ዲሞክራሲን መልሳለ ኢህአዴግ መጣ ተለጠጠ። የብሔር ብሔረሰቦች ሰው በየብሔሩ እኩልነት ጥሩ ነው። አሁንም ቢሆን እኔ አንተ ወንድሞቼ እዚህ ማንም ሰው ምን እንደሆነ በብሔር አልተዋወቅንም። ካሜራማኖች ከሌላውም ጋር በሉ ሻይም ስትገባ የትም ስራ ቦታም እንደዛው ነው። ህዝቡም እንደዛ ነው አሁን እየኖረ ያለው። ግን ዲሞክራሲን እንመልሳለን ምክንያቱም መሬት ተመልሷል። ዲሞክራሲን እንመልሳለን ተባለና ተለጥጦ ሁሉም በየመንደሩ እንዲገባ ተደረገ። አሁን ያለነው አሁን መካከለኛ ላይ ያለው አሁን ይሄን ችግር እየፈጠረ ያለው ያ ኢንጀክት የተደረገው ነው። ጫፍ የወጣ የብሔር ጽንፈኝነት ያ ትውልድ ነው እውነት ለምን መቀበል ያቃተው ማለት ነው። ስለዚህ አሁን እሱ ማስታረቅ ነው የሚጠይቀው። እነዚህ ብቻ ተፈተው ማይቆም ዲሞክራሲ ብቻ ኢኮኖሚም ትፈልጋለህ። ቅድም ካልኩት መሰረታዊ ፍላጎቶች የሚመነጭ ኢኮኖሚ አለ። አሁን ሰው ይሞት እዛን የሆነ እንዴት ምናምን ትላለህ አንተ ቤትህ ቁጭ አትልም። ካልሰራህ ማግኘት አትችልም። በችግር ውስጥ ነው እኮ ነው እየሰራ ያለው። አሁን መንቀሳቀስ ስላልቻልክ ለወደፊት እንቀሳቀሳለሁኝ እንድንቀሳቀስ አብሮነት ላይ ልስራ እያልክ ነው። አብሮነት ላይ ካልሰራህ ነገ መንቀሳቀስ እንደማትችል ታውቀዋለህ። ስለዚህ ስራ እየሰራህ እየኖርክ ነው አይደለም? ስለዚህ ስራ ትሰራለህ። በኢኮኖሚ ሰው ተጠቃሚ እንዲሆን ስታደርግ የኢኮኖሚውን መልስ ስትመልስ ዲሞክራሲውን ማብረስ ስትመልስለት ነው እኩል የሚሄደው። እየተራበ ዲሞክራሲ ብቻውን አይመለስም። ብሔርን አቤት እኔ ብትለው ምን ዋጋ አለው? ያንን አስታጠቀውና አሁን ለመጠቀም ብሔሩን ጥቃት ሲደርስበት ብሔሩን ተለያየን። አክቲቪስቱ አራገበው፣ ፖለቲከኛው አራገበው፣ ምሽግ አደረገው፣ ሌባው ገባበት። እኔም ማምነው እንደዛ ነው። ያ የፈጠረውን አሁን ዘሩ አጎመራና አፈራ። ስለዚህ እዛም ጤው እዚህም ጤው እዛም ሲሆን ይሄ ነገር ምንድነው እንላለን። ግን ትላንት የዘራ ነው ዘር ነው ዛሬ እየታጨደ ያለው የሚል ነው የኔ ምልከታ። የአብዛኛው ምልከታ ይሄ ነው። በተለያዩ መድረኮችም የሚነሱት ነገሮች እነዚህ ናቸው። እውነትም ይሄ ነው። ስለዚህ ቤዚክስ አሁን ባክ ማድረግ አለብህ። ወዴት? ወደ መሰረትህ። ወደ ማን? ወደ ኢትዮጵያዊነት፣ ወደ አንድነት፣ ወደ ህብረ ብሔራዊነት መምጣት አለብህ። እዚህ መሬት ላይ ስንኖር ልዑል አንተ ከሆነ አካባቢ ነው የመጣው፣ እኔ ከሆነ አካባቢ ነው የመጣሁት። አዲስ አበባ የኢትዮጵያ መዲና ነች። እኔ አፋር ሰርቻለሁ። አፋር ክልል ሚስት የሚያገባሁት እዛ ነው። ድል አድርገው ደግሰው የዳሩኝ እዛ አካባቢ ሰዎች ናቸው። አፋር ክልል ለኔ ልዩ ቦታ ነው። ብዙ ተማሪዎች አሉ፣ ብዙ ማህበራዊ መስተጋብር አለኝ። ይናፍቀኛል እንደ ትውልድ ሰፈር። አፋርን በጣም አከብረዋለሁ። ኦሮሚያ ክልል ተንቀሳቅሻለሁ፣ ትግራይ ተንቀሳቅሻለሁ፣ በልቻለሁ፣ ጠጥቻለሁ በእጃቸው የትኛውም ቦታ ጋምቤላ ምን ይቀርኛል? ሁሉም ቦታ ላይ በሞቴ የሚል ህዝብ ነው ያለው። የትም ቦታ ብትሄድ መንገድ ጠርጎ የማይበላውን ሙክት እያረደ ነው የሚጠብቀን። ባህል ስናከብር ቱሪዝም ሚዲያ ምናምን ይዤ ስንቀሳቀስ ሙክት አርዶ ነበር የሚባለው። እነሱም አይበሉትን ለአንተ ለእንግዳ ቅድሚያ የሚሰጥ የማይለብሰውን የሚያለብስ የማይተኛበትን እንግዳ ቢመጣ ብሎ የክት የሚያስቀምጥ ህዝብ ነው እኮ ያለንኛ።
ሰው መጣ ሲባል እሱ የሌለውን አሟጦ የሚጋብዝ የሚያበላ የሚያጠጣ ህዝብ ነው። ይሄን ህዝብ ለምን ሌላ መርዝ የምትረጭበት? ለምን ታለያየዋለህ? ገበያ ገብተህ እኮ አንተ አሁን ይሄ ጥጃ የኦሮሞ ነው ኦሮሞ ወደ አማራ አልሸጥም ይላል። አዲስ አበባ ውስጥ የሚመጡ ምግብ ከየት እንደሚመጣ የማን እንደሆነ ይታወቃል። በቢላዋ ነው የምንለያቸው እንጂ የክርስቲያን እስላም የምንለው እኮ ከየት እንደመጣ ብሄር የለውም። ስለዚህ ይሄ ችግር የመጣው የተዘራ ዘር ነው። እኔ ልደፋ ስል እኮ የከሌ ልጅ ነህ እንዴ አንተንስ ይድፋው አይልም እኮ። እኔ ልደፋ ስል አንተ እንትን ነህ እንዴ ብሎ ብሄሩን አይጠቅስም እኮ። ጓደኛ ስትይዝ የትዳር ጓደኛ ሲያዝ አሁን ያሉ ትላልቅ ሰዎች ተዋለዱ ምናምን የምትለው ኢትዮጵያዊ ነን እኔ እንትን በአባቴ በእናቴ ምናምን ብለው የሚገልጹ ሰዎች ነበር እንዴ? ወደዛ ነው መምጣት ያለብን፣ ወደ ነበርንበት ትልቅ ወደ ነበርንበት ኢትዮጵያን ያጸና አድዋ ማለት እኮ ትልቅ ህብረ ብሔራዊነት ነው አይደለም? አንድነት ነው፣ አብሮነት ያመጣው ውጤት ነው። ያኔ ከየት አካባቢ ነው የዘመቱት? ለማን ነበርን? ማን የሞተው? የት ቦታ ነው የሞተው? የት ቦታ ጥንቱ እንደሚከሰከስ፣ የት ቦታ ህይወቱ እንደሚያልፍ፣ የት ቦታ ማንኛው ቦታ ላይ እዚህ ቦታ ቅበሩኝ አደራ ብሎ ነው እንዲያሞቱት አባቶቻችን። እንደዛ አገባንም ሰሜን የኛ አይደለም ብለዋል እንዴ ደቡቦች? ከኦሮሚያ ከሞቀ ቦታቸው ሲሄዱ እንደዛ ብለዋል እንዴ? ከአማራ ክልል ሲሄዱ እንደዛ ብለዋል እንዴ? ያ ባይዘወይ ማንንም የማይፈታው አንዱ ትልቁ አድዋን የምናነሳው የኢትዮጵያ ህዝቦች አንድነት ድርና ማግ የሆነበት ማንንም ሊበጥሰው የማይችል ታሪካችን ስለሆነ ነው። እሱን ማነሳው የትም ቦታ ይነሳል። እሱ የተከፈለልን ልጆች ነን እኛ፣ የነዛ ጀግኖች ልጆች ነን። አሁን ያሉት የነዛ የልጅ ልጆች ናቸው። አያት ቅድመ አያት ምንጅላ የምትለው እየቆጠረ ይሄዳል ለፎሬቨር። የነሱ ክብር ዛሬኛን አስከብሮናል። ዛሬ እኮ እኛ እርስ በርስ ልንጠፋ ለሌሎቹ ለጠላቶች እድል ልንሰጣቸው እኮ ነው እየተዘጋጀን ያለነው። ቅኝ ሊገዙን ነበር። አሁን እነሱ እኛው እርስ በርስ እንድንገዛ እየተመቻቸን ነው። መንቃት ያስፈልጋል። እውነት ለመናገር መደማመጥ ያስፈልጋል። መከባበር ያስፈልጋል። አንተ የከሌ ቁስል የኔ ቁስል ነው ማለት አለብህ። ለኔን ሊደረግ የማይፈለገው ለሌላ ሊደረግ አይፈለግም አይገባም ብለህ መሆን አለብህ። መገነዛዘብ፣ እርቅም ይቅርታም መላበስ አለብን። እነዚህን ካመጣን በትክክል መግባባት ከቻል መተማመን ከቻል ይሄ ኮሚኒኬሽን የምንለው ኢፌክቲቭ ኮሚኒኬሽን ሚዲያው የሃይማኖት አባቶች በዓለም ቅርስነት ያስመዘገብናቸው ነገዳ ስርዓት እነ ፍቼ ጨምበለላ የጌዲዮ አባቶች ወሎ አካባቢ አባገዳ ይባላል እንትን አበጋር ይባላል። አበጋር ማለት ሰው ተደብቆ ሰውን ይገላል ማንም ሳያየው ማለት። ሽማግሌዎች ድንኳን ይጥሉና ከበሮ ይመታሉ። እየበሉ እየጠጡ ጫት እየቃሙ ምናምን ምግብ እየቀረበላቸው ለምንድን ነው የተሰበሰቡት ይላል ሰው። የእንትናን ነፍስ ገዳይ ለማውጣት ይላል። ያ ከሆነ ገዳዩ መጥቶ እጅ ይሰጣል። መንግስትም አይጠይቀው፣ እዛው ደሙን ያደርጋሉ። በምንም ጉዳይ በጦርነት በመሳሪያ መማዘዝ የምታመጣው ሰላም የለም። አልተቋጨም፣ አይቋጭም፣ ተቋጭቶ ማያውቅም። አገሮች ተባብለው መጨረሻ ላይ በስምምነት ነው። የሚሞተው ዜጋ ሊያሳስበን ይገባል። እኔ አሁን ልጄ እንዲሞት አልፈልግም፣ ወንድሜ እንዲሞት አልፈልግም። እና ለምንድን ነው ሌላው የሚሞተው? የኔ ስላልሞተ ሌላው ሲሞት መሳቅ አለብኝ በለው ማለት አለብኝ? እኔ አክቲቪስቶቻችን ወደ ቀልባቸው ተመልሰው አንድነት ላይ ቢሰሩ። መንግስት አለ አይደለም፣ መንግስት አለ፣ ጊዜ ይኖረዋል። መንግስት በድምጽና በድምጽ ወይንም በዲሞክራሲ ስርዓት እንዲወገድ እዛ ላይ መስራት በቃ እንትን በል። አሁን እስካለው ድረስ ስራ ማለት እኮ ይወግ ነው። ይሄ የሚቀጥለው ከምርጫ ሲመጣ እንትን ካርድህን ንሳው ብሎ መስበክ ችግር የለው። በለው ግደለው ማለት ግን ተገቢ አይደለም። እኛ ለዲሞክራሲያዊ ስልጣን ሽግግርም አይመችም። ደግሞ ምን ይመጣል? ጦርነት ስላለ ምርጫ አይኖርም ወደሚል ትመጣለህ። ሰላም ከሌለ ምርጫም አይኖርም። በጣም በርካታ ሀገሮችን አይቻልም። እነዚህ ሀገሮች አድገዋል፣ ግን የተፈጥሮ ደግሞ እንትን አለባቸው። አሁን እዚህ ቤት ፋን የለም ከረባት አስራለሁ የሚዲያው ምናምን ብርሃን አለ ምናምን፣ ግን ኖርማል ሙቀት ነው የሚሰራው። ከውጭ ሲወጣ እንዲህ ካልክ እዚህ እንዲህ ብል አሁን አየሩ ሬጉሌት ይደረጋል።
በረሃ የምትለው ቦታ በሆነች ጆንያ ውሃ አስቀምጠህ ጥግ ላይ ብታስቀምጠው ቀዝቃዛ ወተት ትጠጣለህ። አፋር ሰመራ ነው ይሄንም ነገር። እነሱ ግን ያለ ኤሌክትሪክ መኖር አይችሉም። አንድ ኤክስትሪም ቀዝቃዛ ነው ማሞቅ አለብህ። በጣም ኤክስትሪም ሙቀት ነው ማቀዝቀዝ አለብህ። ስለዚህ ለሰከንዶች መብራት ቢጠፋ ብዙ ህይወት ያልፋል። እኛ ገር ምንድነው እስኪ ንገሪ? ምንድነው ምን ነው? እግዚአብሔር እኮ ነው ተርሞ ሬጉሌት ያደርገልን ሁሉ ነገር አስተካክሎ ሰጣ። ታዲያ ይቺ ነገር በኢኮኖሚ ማበልጸግ አንችልም? ለሌላ አንተርፍም? እና መደማመጥ፣ መከባበር፣ መፈቃቀድ ያስፈልጋል። ስለዚህ ያንን የተዘራውን የበቀለውን አሁን እየተወቃ ነው መልሶ የሚያበቅል አይመስለኝም። ስለዚህ አሁን ልክ አንተ አብሮነት ብለህ እንደምትሰራው እዚህ ሲዝንተን የሚዲያ አካል አንዱን ኃላፊነት እየተወጣ። ስለዚህ ፋና በአብሮነት ላይ ይሄንን ፕሮግራም ሲፈቅድ ትውልድ ግንባታ ላይ እየሰራ ነው ማለት ነው። ሌላው ሚዲያም ይሰራል። እንዲህ ሲደረግ ትምህርት ቤቶች ሲሰሩ፣ ሃይማኖት ተቋማት ሲሰሩ ሰው ወደ ቀልቡ እየመጣ እነዛን አመለካከቶች እየተረጋጋ ያው ያልኩህ ድርና ማክ ስላለ ያደዋ ልጆች ብለን ነገ ከነገ ወደ ኢትዮጵያዊነት ህብረ ብሔራዊ ነው። ይሄ ደራርቱ አሁን ኃይሌ ገብረስላሴ ደራርቱ አትሌቶቻችን ሰንደቅ ዓላማ ላይ ሲዘምሩ ደራርቱ ኦሮሞ ነች፣ ሴት ነች። ሴቶች ናቸው የሚያለቅሱት፣ የሰፈሩ ልጆች ናቸው የሚያለቅሱት። የኢትዮጵያ ህዝብ መዝሙር ሲዘመር እሷ አለቀሰችም አላለቀሰችም እዚህም ሁላችንም እናለቅሳለን። ጥሩር ይላል እንደ ኢትዮጵያዊ ስትልኮ ጥላሁንን ሙዚቃ ኢትዮጵያ የሚለውን ስታዳምጥ እና አለ በውስጣችን። ስለዚህ ይሄንን ሊያፈርሱ የሚችሉ ሰዎች ሊደክሙ ይችላሉ፣ አይሳካም። የኔ ድምዳሜ እሱ ነው። ባይዘው እኔ ኢትዮጵያን ጥሩ የሆነች ለልጆቼ የተረጋጋች ሀገር እናስረክባለን፣ እኛም በጥሩ ሁኔታ እንጦራለን የሚል ተስፋ አለኝ። ይሄን የምናደርገው ግን ስንደማመጥ ነው። አሁን እዛ ቦታ እንዲተሰራ እዛ ቦታ እንዲተሰራ ስትሲባል ደስ ይላል አይደል? ደስ የሚልህ ለምንድን ነው? የተፈጥሮ ጸጋን ስለምታደንቅ ክሊፕ ሄደህ አንድ ቦታ ጫካ ላይ ሙዚቃ ልትሰራ ትችላለህ። ያ ሙዚቃ የማንም ብሄር አይደለም፣ ተፈጥሮ ጸጋ ነው። የሆነ ተራራ ላይ ሄደህ ትሰራለህ። ዋሊያ የሚለው የኢትዮጵያ ህዝብ ዋሊያ እኮ ሰሜን ተራሮች ላይ ነው ያለው አይደል? እና ዋሊያ በቃ የኛ እንደ ኢትዮጵያ የምትለው እና በጣም ብዙ ነገሮች አሉ። መስቀል በዓልን ስታከብር፣ ጥምቀት ስታከብር፣ ሬቻን ስታከብር፣ አረፋን ስታከብር፣ መውሊድን ስታከብር እንዴት ነው የሚሰማህ? አንተ ሙስሊም ስለሆንክ አይደለም፣ ወይም ሙስሊሞች ክርስቲያን ስለሆኑ አይደለም። ኢትዮጵያዊነት እንዲህ አይነት ልዩ ስሬት ያለው ስለሆነ እኔ ችግሩ ያ ነው። ማክሰም ያለብን ደግሞ እኛው ነን የሚል ሐሳብ ነው። እኔ ጥያቄን ጨርሻለሁ። ምናልባት ቀረ የሚሉት የመጨረሻ ሐሳብ ካለው እድሉ የርሶ ነው። እኔ ወደ ቀልብ መመለስ ጥሩ ነው። ሰው የሚባለው ከመናገር ብዙ ከሚናገር የሚያዳምጥ የሚያነብ ታሪክን የሚመረምር ማለት ብዙ ገጠመኝ ስላሉ ያልቅምና አንድ ጊዜ ብሔራዊ ቲያትር ዛፉ አለች አይደል? ወደ ባህልና ቱሪዝም ስንሄድ ፈረንጅ ነበር አብሮና ሁሉም ሰው የሚያወራው መጽሐፍ የለውም። አንድ ስቴት ሚኒስትር ነው የነገረኝ። እኔ የራሴ ነበር ምን አለኝ አለ እኔ እዚህ አካባቢ መግባት ፈልጋለሁ አለ ፈረንጁ። ለምን ሲባል የማያነብ ሰው ምን እንደሚያወራ ማወቅ ፈልጋለሁ አለ። የውጭ ደግሞ ስቴት የሚበልጡ እንዳልኩ ያነባሉ። ብዙ ቱሪስቶች ኢትዮጵያ ውስጥ ሲመጡ ኢትዮጵያን አንብበው ጨርሰው ነው የሚመጡት። ስትሳሳት ኖ ዋታባቱ ሲሉሃል ሳያዩት ማለት እና እናንብብ ታሪክን። ሁለተኛ ለሃይማኖት የምንገዛ ሃይማኖት ጥሩ ነው ባይዘው እምነት ያለው ሰው ቢያንስ እንደው ክፋት እንኳን ቢጠነሰስበት ፈጣሪውን ስለሚፈራ ከጥፋት ይመለሳል። ሰውን መግደል ኃጢአት ነው። ሰውን ክፉ ማድረግ ኃጢአት ነው። መስረቅ ኃጢአት ነው። መበደል ኃጢአት ነው። ስለዚህ ሳይብሰራ መብላትም ኃጢአት ነው። የአስርቱ ትእዛዛት ብለው በቁርአንም በምንም እነዚህ ሴቶቻችን ናቸው። ኢትዮጵያ ደግሞ የሃይማኖት ሀገር ነች። የመቻቻል ሀገር፣ የመገነዛዘብ ሀገር ነች። የብዙሃን ሀገር ነች። ብዙ ብሔር ብሔረሰቦች፣ ብዙ እምነት ተከታዮች፣ የብዙ ቋንቋ ተከታዮች ነን። ስለዚህ አንድነታችን ውበታችን፣ ልዩነታችን አንድነታችን፣ በልዩነት ውስጥ ውበት እንዳለን ልዩ አድርጎ እግዚአብሔርም በዚች ድንቅ ሀገር ላይ የፈጠረን መሆኑን አውቀን እኔ በአጥፊዎች ወይንም በጽንፈኞች ዝም ብለን ዳር እየተለጠጡ በሚመጡ ሐሳቦች ባንሸነፍና
እየመዘን መረጃንን ብንወስድ ልጆቻችንን በዛ ልክ ብናንጽ የመንግስት አካላት አመራሮች፣ የሃይማኖት አባቶች፣ የሚዲያ ተቋማት፣ ትምህርት ቤቶች በየትኛውም ሌቭል ያሉ ትምህርት ቤቶች ኢትዮጵያዊነት ላይ ቢሰሩ ኢትዮጵያዊነት ላይ ሲሰሩ ባህላቸውን ያስተዋውቃሉ፣ ምግባቸውን ያስተዋውቃሉ፣ አብሮነታቸውን ያስተዋውቃሉ። ይሄ እየተሰረጸ ሲሄድ እያደገ እየጠነከረ ይሄዳል። ኢትዮጵያ ለማንም የማትነካ ግዙፍ ኢኮኖሚ ያላት የተመቸች ሀገር ማድረግ ስለሚቻል ጥፋትን ብቻ ሳናይ ወደ በጎ ነገር እየሄድን ሀገራችንን የተሻለች ኢትዮጵያ አድርገን ለልጆቻችን እናሸጋግር የሚል መልእክት ነው ያለኝ። ይሄን ፕሮግራም ስለ ያበስከኝና ርዕሱን ስለመረጥከው በጣም አመሰግናለሁ። ተመልካቾቻችን እንግዲህ አቶ ገዛኸኝ ጋር ውይይት የሚባል አይደለም ትምህርት ነው የሰጡንና ለሁላችንም ትልቅ ጠቃሚ ምክር ስለሆነ ያስተላለፉት እሳቸውን ከልብ አድርገን እናመሰግናለን። ከእሳቸው ጋር የነበረን ቆይታ በዚህ ተጠናቋል። ሳምንት ከሌላ የአብሮነት እንግዶች ጋር እስከምንገናኝ ድረስ ሁላችንም በያለንበት ሰላም እንሁን።